ትላንት አይቼህ ነበር ለማለት ሲ ነው የምጠቀመው፣ ሉክ ነው የምጠቀመው ወይስ ዋች? ወይ እንግዲህ ለዛሬ ሶስቱ ልዩነታቸውን እናያለን ነው። ሲ ስንል ኖቲስ ማድረጋችን ወይም ማስተዋላችንን እየገለጽን ነው። ለምሳሌ አይ ሶ ዩ የስተርዴይ ብል ትላንት አይቼህ ነበር ነው። ሆን ብዬም ሊሆን ይችላል፣ በአጋጣሚም ሊሆን ይችላል፣ ግን ማየቴን እየገለጽኩኝ ነው። but when we use look ስንል ግን አይናችንን ወደ ሆነ ነገር ወይም ወደ ሆነ ቦታ ኦር ሰው እያመለከትን ነው። አይናችን ወደዛ ነገር ፎከስ ያደርጋል ማለት ነው። ለምሳሌ look at the tree ብላችሁ ተክሉን እዩት እያልኩኝ ነው። ልክ እኔን እያያችሁ ነበረ። look at the tree ስል ደግሞ አይናችሁ ወደ ተክሉ ይዞራል ማለት ነው። well good watch ስንል ደግሞ watch is attentively ወይም በትኩረት አንድን ነገር ማየት ነው። አብዛኛው ጊዜ ረዘም ላለ ሰዓት የምናያቸው ነገሮች ዋች እንጠቀማለን። ኤግዛምፕል አይ ዋችድ አ ሙቪ ካልኩኝ ፊልም አየው እያልኩኝ ነው። ፊልሙ ለሆነ ሰዓት ርዝማኔ ነበረው፣ ከዛ ደግሞ አቴንቲቭሊ ያየሁኝ ነበረ ነው። ዋች ሂም ሂ ማይት ስኬፕ ብል ደግሞ ላይክ እየው እንዳያመልጥ እየው ነው። ስለዚህ ላይክ አቴንቲቭሊ ወይም በትኩረት እየው ለማለት የፈለግኩኝ ነው። ከተመቻችሁ don't forget to follow, like and share. Peace out.